ሰላም በረከት ዮሴፍ ነኝ። ይህ በበረከት ዮሴፍ አገልግሎት እየተዘጋጀ የሚቀርብላችሁ ሳምንታዊ የቴሌቪዥን ፕሮግራም ነው። ሁላችሁንም ወደዚህ የቴሌቪዥን ፕሮግራም እንኳን በሰላም መጣችሁ ለማለት እወዳለሁ። ዛሬ ዘፍጥረት በሚል ርዕስ አዲስ ተከታታይ ትምህርት እንጀምራለን። እግዚአብሔርን ስለዚህ ስለ አዲሱ ተከታታይ ትምህርት ደግሞ እጅግ በጣም አድርጌ አመሰግናለሁ። ለብዙዎቻችሁ የኑሮ ለውጥ ምክንያት እንደሚሆን እርግጠኛ ነኝ። ይህንን ከጀመርንበት ከዛሬው ቀን ጀምሮ እስክንጨርስ ድረስ እንድትከታተሉን በትህትና ጋብዛችኋለሁ። ዘፍጥረት ለሚለው ርዕስ መግቢያ የሚሆነውን ነገር ከመናገሬ በፊት የበረከት ዮሴፍ አገልግሎት ለምን እንደተመሰረተ እንደገና ላሳስባችሁ እወዳለሁ። ምክንያቱም ይህንን የቴሌቪዥን ፕሮግራም የምትከታተሉ ሰዎች ከዚህ የቴሌቪዥን ፕሮግራም ውስጥ የሚጠቅምን ነገር ለማግኘት የዚህ የቴሌቪዥን ፕሮግራም ዓላማ ምን እንደሆነ ማወቅ ስለሚያስፈልጋችሁ። የበረከት ዮሴፍ አገልግሎት የተመሰረተው የእግዚአብሔርን ምርጦች እምነትና ወደ እውነተኛ መንፈሳዊነት የሚመራውን የእውነት ዕውቀት ለማሳደግ ሲሆን እምነቱና ዕውቀቱ የተመሰረቱትም የማይዋሸው አምላክ ከዘመናት በፊት በገባው የዘላለም ሕይወት ተስፋ ላይ ነው። እግዚአብሔር ለሰው ልጆች ያለው ዓላማ አንድ ነው። ይኸውም እሱ የሚኖረውን አይነት ኑሮ ለነሱ መስጠት ማለት ነው። የዚህ አገልግሎት ዓላማ ምንድን ነው? የእግዚአብሔርን ምርጦች እምነትና ወደ እውነተኛ መንፈሳዊነት የሚመራውን የእውነት ዕውቀት ማሳደግ ነው። ዕውቀትንና እምነትን ማሳደግ ነው። እምነትንና ዕውቀትን ለምንድን ነው የምናሳድገው የሚለውን ጥያቄ በምንጠይቅበት ጊዜ እምነትንና ዕውቀትን የምናሳድግበት ምክንያት የማይዋሸው አምላክ ፍቅር የሆነው እግዚአብሔር ከዘመናት በፊት ለሰው ልጆች የገባው ተስፋ አለ። ይህም ተስፋ ምንድን ነው? የዘላለም ሕይወት ነው። ግባችን ይህ ነው። እግዚአብሔር የሚኖረውን አይነት ኑሮ መኖር። የዚህ አገልግሎት የእኔም ሆነ በዚህ አገልግሎት ውስጥ አብረውኝ የሚያገለግሉ ሰዎች ግብ ይህ ነው። ራሳችንንም ሆነ የሚሰሙንን ሰዎች እግዚአብሔር የሚኖረውን አይነት ኑሮ እንዲኖሩ የሚያስችላቸውን ዕውቀት መስጠት። አንድ ጊዜ ዕውቀትን ካገኙ በኋላ በዚያ ዕውቀት ውስጥ የሚመላለሱበት መርህ ደግሞ እምነት ይባላል። ስለዚህ እምነታቸውን ለማሳደግ የምንጥረው ለዚህ ነው። ይህንን ፕሮግራም በምትከታተሉበት ጊዜ ሁል ጊዜ አይምሯችሁ ውስጥ ይህንን ነገር ያዙ። ዓላማዬ እግዚአብሔር የሚኖረውን አይነት ኑሮ ነው የሚልን ማለት ነው። ግባችን ይህ ነው። ለምሳሌ 11 ተጫዋቾች በእግር ኳስ ሜዳ ውስጥ የሚገቡት ኳሷን እርስ በርሳቸው ተቀናጅተው እና ተቀናብረው ወደ አንድ ጎል ውስጥ ወይንም ወደ አንድ ግብ ውስጥ ለማስገባት ነው። አስቡት፣ 11ዱም ተጫዋቾች ኳሷን ወደ የትኛው ጎል ማግባት እንደሚገባቸው ባያውቁ ንፋስን እንደሚጎስሙ ነው የሚሆኑት። ሞኝነት ነው፣ የማይታሰብ ነገር ነው። ግብ ካላገቡ ግባቸውን አውቀው ኳሷን ወስደው በዚያ ግብ ውስጥ ካላስገቡ በስተቀር ማሸነፍ የለም። ስለዚህ ተቃራኒው ቡድን ግቡን የሚያውቀው ተቃራኒው ቡድን ተቀናጅቶና ተቀናብሮ ኳሷን ወስዶ ወደ እነሱ ጎል ያገባባቸዋል ማለት ነው። በመንፈሳዊ ሕይወታችንም እንደዚህ ነው። ግባችንን ካላወቅን በስተቀር ንፋስን እንደምንጎስም ነው ምን ሆነው የግምትና የመደናበር ኑሮ ውስጥ ነው የምንገባው። አንድ ወቅት ከልቤ እግዚአብሔርን እከተላለሁ በምልበት ወቅት ግብ ሳይኖረኝ ዝም ብዬ የኖርኩበትን ጊዜ አስታውሳለሁ። አሁን ተመልሼ ሳስበው ያስቀኛል። ምክንያቱም ልክ ኳስ ተጫዋቾች በሜዳ ውስጥ ገብተው ለብዙ ጊዜ ሰልጥነው አብረው ለብዙ ጊዜ ተቀናብረው እርስ በርሳቸው ተናበው ገብተው ግባቸውን እንደማያውቁ ሰዎች ማለት ነው። በጣም የሚያስቅ ሲናሪዮ ነው። ያንን ብትመለከቱት ወዴት እንደሚያገቡ ባያውቁ 11 ተጫዋቾች ማለት ነው። ለዚህ ነው ጨዋታው ከመጀመሩ በፊት ኳሷን ወስዳችሁ የምታገቡት ወደዚህኛው ጎል ነው ተብሎ የሚነገራቸው። ሞኝነት ሊመስል ይችላል፣ ግን መንፈሳዊው ዓለም ላይ አንድ ወቅት ምን ማድረግ እንደሚገባኝ የማደርገውን ነገር የማደርገው መጽሐፍ ቅዱስን የማነበው
ወደ ቤተ ክርስቲያን የሚሄደው የምጸልየው የማደርገውን ማንኛውንም አይነት መንፈሳዊ ነገር የማደርገው ለምን እንደሆነ አላውቅም ነበር። በእንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች ካላችሁ ዛሬ በግልጽ ነግራችኋለሁ። የምታደርጉትን ነገር ሁሉ ማድረግ የሚገባችሁ እግዚአብሔር የሚኖረውን አይነት ኑሮ ለመኖር መሆን አለበት። እግዚአብሔር በየትኛውም ዘመን በምድር ላይ ለነበሩ ሰዎች ያለው ዓላማ ለወደፊትም የሚኖረው ዓላማ ይህ ነው። ይኸውም ሕይወቱን ማካፈል። ጌታ ኢየሱስ ክርስቶስ በዚህ ምድር ላይ የመጣበትን ብቸኛ ዓላማ በዮሐንስ ወንጌል ምዕራፍ 10 ቁጥር 10 ላይ ሲናገር እኔ ሕይወት እንዲሆንላችሁ እንዲበዛላችሁም መጣሁ ይላል። ስለዚህ እግዚአብሔር የሚያደርገውን ወይንም ከዚህ ቀደም ያደረገውንም ሆነ ወደፊት የሚያደርገውን ነገር የሚያደርገው እኛ የዘላለም ሕይወትን አግኝተን እንለማመድ ዘንድ ነው። መጨረሻው ደግሞ ደስታ ነው። እግዚአብሔር የሚኖረውን አይነት ኑሮ እንዲኖር ያስቻለው ባህሪው ነው። ለዚህ ነው ዳግመኛ የተወለድን ሰዎች ሁሉ የመለኮታዊ ባህሪ ተካፋዮች የሆን ነው። አሁን ዳግመኛ በተወለድን ሰዎች ሁሉ ውስጥ እግዚአብሔር የሚኖረውን አይነት ኑሮ እንዲኖር ያስቻለው የእግዚአብሔር ባህሪ በእኛ ውስጥ አለ። የእግዚአብሔር ባህሪ በእኛ ውስጥ አለ ማለት ብቻ ግን እግዚአብሔር የሚኖረውን አይነት ኑሮ መኖር እንችላለን ማለት አይደለም። አስቀድመን እነዚያን ባህሪያት እንዳሉንና እነዛ ያሉን ባህሪያት ደግሞ ምን እንደሆኑ ልናውቅ ያስፈልገናል። እነዚያ ባህሪያት ምን እንደሆኑ ካወቅን በኋላ ደግሞ እነዚያን ባህሪያት በተግባር የምናሳይበትን ወይንም ደግሞ በኑሯችን የምንተገብርበትን መንገድ ማወቅ ያስፈልገናል። ይህ ዕውቀት ደግሞ እውነተኛ መንፈሳዊ ዕውቀት ተብሎ በመጽሐፍ ቅዱስ ውስጥ ይታወቃል። እውነተኛ መንፈሳዊነት እግዚአብሔርን መምሰል ማለት ነው። ስለዚህ የዚህ አገልግሎት ዋና ዓላማ ምንድነው? የእግዚአብሔርን ምርጦች እምነትና ወደ እውነተኛ መንፈሳዊነት ወይም እግዚአብሔርን ለመምሰል ወደሚረዳው የሚረዳውን የእውነት ዕውቀት ለሰው ልጆች ማስተማር እና ማሳደግ ነው። ፕሮሞት ማድረግ ነው ይህንን ነገር ማለት ነው። ስለዚህ ግባችን ምንድን ነው? በዚህ አገልግሎት ውስጥ ተሳታፊ የሆናችሁ ሰዎች፣ ከዚህ አገልግሎት ተጠቃሚ የሆናችሁ ሰዎች ሁሉ ግብ ምንድን ነው? እግዚአብሔር የሚኖረውን አይነት ኑሮ መኖር ነው ማለት ነው። እግዚአብሔር የሚኖረውን አይነት ኑሮ መኖር፣ እስከ እግዚአብሔር ሙላት ልክ ደርሶ መሞላት፣ እግዚአብሔርን መምሰል ዓላማችን ይሄ ነው። እዚያ ግብ ጋር እስካልደረስን ድረስ አናቆምም። የምናደርገውን ነገር ሁሉ በትጋት እናደርጋለን ማለት ነው። ስለዚህ ዓላማችሁ ይህ ነው። ይኸውም እግዚአብሔር የሚኖረውን አይነት ኑሮ መኖር ማለት ነው። በዚህ አገልግሎት ውስጥ የሚዘጋጁ ትምህርቶች፣ ከዚህ አገልግሎት ውስጥ ተጽፈው የሚወጡ መጽሐፍቶች፣ በዚህ አገልግሎት ውስጥ የሚዘጋጁ የተለያዩ መጣጥፎች፣ ይህ አገልግሎት የሚያቀርባቸው የትምህርት ሲዲዎች፣ ዲቪዲዎች ሁሉ የሚያመሩት ወደዚህ ዓላማ ነው። ሰዎችን እግዚአብሔር የሚኖረውን አይነት ኑሮ እንዲኖሩ ማበቃት። ዛሬ የምንጀምረው አዲስ ጥናትም በቀጥታም ቢሆን በተዘዋዋሪ የሚያተኩረው በዚህ ህይወት ላይ ነው። ምናልባት የዘላለም ህይወት የሚለውን ነገር በዚህ ትምህርት ውስጥ በቀጥታ ላንመለከተው እንችላለን። ነገር ግን ይህን ትምህርት ከሌሎች ትምህርቶች ጋር ተደማምሮ እንድንሆን የሚረዳን ወይንም እንድንመስል የሚረዳን እግዚአብሔርን ነው። እንደተወደዱ ልጆች ዓላማችን እግዚአብሔርን መምሰል ነው የምንፈልገው። ግባችን ያ ነው። ምክንያቱም እግዚአብሔርን ብንመስል እግዚአብሔር የሚያገኘውን አይነት ውጤት ማግኘት እንችላለን። እግዚአብሔር የሚያገኘውን አይነት ውጤት ብናገኝ ያ ውጤት በመጽሐፍ ቅዱስ ውስጥ የዘላለም ህይወት ተብሎ ይታወቃል። ስለዚህ ዘፍጥረት የሚለውን ጥናት በምናጠናበት ጊዜ አእምሯችን ውስጥ ይህንን እንያዝ። ይልቁንም ይህንን ጥናት ብቻ ሳይሆን ወደዚህ ፕሮግራም ለመከታተል በምንቀርብበት ጊዜ ሁሉ ዛሬ ዓላማዬ እግዚአብሔርን መምሰል ነው የሚል ሐሳብ ውስጥ ገብተን እንምጣ። በእንደዚህ አይነት አቲቲዩድ ውስጥ ሆነን እንቀመጥ ማለት ነው።
ከዚህ በመቀጠል ደግሞ ዘፍጥረት የሚለውን ትምህርት ለምን እንደተዘጋጀ ዓላማው ምን እንደሆነ ማብራራት ጀምራለሁ። ዓላማው ምን እንደሆነ ከገባችሁ የዚህ ትምህርት ግብ ምን እንደሆነ ከገባችሁ በትኩረት ይህንን ትምህርት ተከታትላችሁ እዚያ ግብ ጋር መድረስ ትችላላችሁ። ግቡ ግን ካልገባችሁ ዝም ብሎ የተለያየ አይነት ዕውቀትን መሰብሰብ ነው የሚሆንብን። ዘፍጥረት የሚለው ትምህርት የተዘጋጀበት የመጀመሪያ ዓላማ የሰው ልጅ በምድር ላይ ከተፈጠረ ጊዜ አንስቶ እስካሁን ድረስ ባለፉት ዘመኖች ሁሉ ውስጥ የተከሰቱ ዋና ዋና መንፈሳዊ ክስተቶችን ማስተማር ነው። እነዚህን መንፈሳዊ ክስተቶች ማወቅ ለምን ይጠቅመናል? የሰው ልጅ ከተፈጠረ ጊዜ አንስቶ እስካሁን ብዙ ዘመናት አልፈዋል። በእነዚያ ዘመናቶች ሁሉ ውስጥ እጅግ በጣም ትልልቅ ክስተቶች ተከስተዋል። እነዚህን ክስተቶች ካላወቅን በስተቀር መጽሐፍ ቅዱስን በሚገባ ማጥናት አንችልም። ለምሳሌ ብሉይ ኪዳን ላይ ምን እንደተከናወነ እንደዚሁም ደግሞ አዲስ ኪዳን ላይ ምን አይነት ትልቅ ክስተት እንደተፈጠረ ካላወቅን በሁለቱ መጽሐፍቶች ውስጥ የተጻፉ ነገሮችን አንብበን ለመረዳት ይቸግረናል። ነገር ግን እነዚህን ክስተቶች በሚገባ ስማችንን እንደምናውቅ አድርገን ምን እንደተከናወነ ከመጽሐፍ ቅዱስ ላይ መርምረን ካወቅን ሁለቱን መጽሐፍቶች በምናነብበት ጊዜ የምናነብበት መንፈስ በተከሰቱት ክስተቶች ላይ ተመርኩዘን ወይንም በተከሰቱት ክስተቶች ላይ ተመስርተን ስለሆነ ምን ማለት እንደሆነ በብሉይ ኪዳን ላይ የተጻፉ ቃላቶች ምን ማለት እንደሆኑ እንደዚሁም በአዲስ ኪዳን ላይ የተጻፉ ቃላቶች ምን ማለት እንደሆኑ በሚገባ መረዳት እንችላለን። ለምሳሌ በብሉይ ኪዳን ላይ የእግዚአብሔር ጽድቅ አልተገለጸም ነበር። ወይንም በብሉይ ኪዳን ዘመን አዳምና ሔዋን ኃጢአት ሰርተው ከሞቱበት ጊዜ አንስቶ ጌታ ኢየሱስ ክርስቶስ ሞቶ እስኪነሳበት ጊዜ ድረስ ባሉት ዘመናቶች መካከል ሰዎች በምንም ተአምር እንደ እግዚአብሔር ጻድቅ ሊሆኑ አይችሉም ነበር። አዲስ ኪዳን ግን አሁን ግን ብሎ ሲናገር ሕግና ነቢያት የመሰከሩለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል። ይህ ምን ማለት ነው? ሕግና ነቢያት ማለት ብዙውን የብሉይ ኪዳን ክፍል ይሸፍናል። ሕግና ነቢያት፣ ሕግ ማለት የሙሴን 5 መጽሐፍ የያዘ ሲሆን ነቢያት ማለት ደግሞ ከሙሴ 5 መጽሐፍት በኋላ የተጻፉትን መጽሐፍ ከሞላ ጎደል ማለት ነው። ብዙውን ክፍል ነቢያት በመባል እንጠራዋለን። ነቢያቶች ይሸፍናሉ ማለት ነው። መዝሙረ ዳዊትን ለምሳሌ ብንመለከት ብዙ በመዝሙረ ዳዊት ውስጥ የተጻፉ መዝሙሮች በሙሴም ቢሆን በአሳፍ ወይንም በቆሬ ልጆች በራሱም በዳዊት ወይም በሰለሞን የተጻፉ መዝሙሮች ትንቢቶች ናቸው። እነዚህ ሰዎች ነቢያት እንደነበሩ አዲስ ኪዳን ላይ በግልጽ ተጽፏል። ዳዊት ነቢያት እንደነበረ፣ ሙሴ ነቢይ እንደነበረ፣ ሰለሞን ነቢይ እንደነበረ መጽሐፍ ቅዱስ ላይ ተጽፏል። ስለዚህ ትንቢቶችን ነበር እነዚህ ሰዎች የሚጽፉት። ሕግና ነቢያት የመሰከሩለት ከሕግ ውጭ የሆነ የእግዚአብሔር ጽድቅ አሁን ተገልጧል ይላል። አሁን ማለት አዲስ ኪዳንን እያመለከተ ማለት ነው። ስለዚህ ብሉይ ኪዳን ላይ የእግዚአብሔርን ጽድቅ ለማግኘት ሰዎች ይጸልዩ ከነበረ ወይንም መሲሁን ይልክላቸው ዘንድ ይተነብዩ ከነበረ አሁን አዲስ ኪዳን ላይ ጌታ ኢየሱስ ክርስቶስ የመምጣቱን ክስተት ካላወቅን ልክ በብሉይ ኪዳን ዘመን እንደነበሩ ሰዎች የእግዚአብሔርን ጽድቅ የምንሻ ሰዎች እንሆናለን ማለት ነው። ወይንም ደግሞ በብሉይ ኪዳን ዘመን የእግዚአብሔርን ጽድቅ ለማግኘት ሲሉ ሰዎች የጸለዩት ጸሎት ተመዝግቦ ቢገኝ ያንን ጸሎት አንስተን ዛሬ ለራሳችን እንጸልያለን ማለት ነው። ያንን ጸሎት ዛሬ ብንጸልይ ያንን ጸሎት የሚሰማው አምላክ የለም። ምክንያቱም አምላክ ራሱ በስጋ ውስጥ ገብቶ ያንን ጸሎት ለመሙላት በምድር ላይ የሰዎችን ኃጢአት ተቀብሎ ወደ ሲኦል ወርዶ ቅጣታቸውን ተቀጥቶ በሶስተኛው ቀን ከሙታን መካከል ተለይቶ ተነስቷል።
ለዚህ ነው መጽሐፍ ቅዱስ ሲናገር ሕግና ነቢያት የመሰከሩለት የእግዚአብሔር ጽድቅ ተገኝቷል፣ ይህም ጽድቅ የሚገኘው በጌታ በኢየሱስ ክርስቶስ በማመን ነው የሚለው ማለት ነው። ለዚህ ነው ዋና ዋና ክስተቶችን ማወቅ የሚገባን። ስለዚህ ሰው ከተፈጠረበት ጊዜ አንስቶ እስኪወድቅ ድረስ ያለውን ክፍል እንመለከታለን። እንደዚሁም ሰው ከወደቀ በኋላ ሕግ እስኪሰጥበት ጊዜ ድረስ ያለውን ዘመናቶች ውስጥ የተከሰተውን ምን እየተከናወነ እንደነበር እንመለከታለን። እንደዚሁም ደግሞ ከዚያን በሙሴ አማካኝነት ለእስራኤላውያን ሕግ ከተሰጠበት ጊዜ አንስቶ ጌታ ኢየሱስ ክርስቶስ በምድር ላይ እስኪወለድበት ጊዜ ያለውን ዘመን እንመለከታለን። በእነዚያ ዘመናቶች ውስጥ ምን እንደተከሰቱ እንደዚሁም ደግሞ ጌታ ኢየሱስ ክርስቶስ ኃጢአታችንን ተሸክሞ ስለኛ ሲል ከሞተበት ጊዜ አንስቶ እስኪነሳበት ጊዜ ምን እንደተከናወነ እንመለከታለን። ከሞት ከተነሳ በኋላ ሰዎች ዳግመኛ መወለድ ከጀመሩ በኋላ መንፈስ ቅዱስ በምድር ላይ ከመጣ ጊዜ አንስቶ እስካሁን ደግሞ ያለውን እንመለከታለን። ከዚህ በኋላ ደግሞ እንደ ራእይ ያሉ መጽሐፍቶች፣ እንደ ዳንኤል ያሉ መጽሐፍቶች፣ እንደ ሕዝቅኤል ያሉ መጽሐፍቶችን መንፈስ ቅዱስ ከዚህ በኋላ ሊሆን ስላለው ነገር የሚገልጠውን ነገር ከመጽሐፍ ቅዱስ ውስጥ እናጠናለን ማለት ነው። አንድ ጊዜ በዘመናቶች መካከል ምን እንደተከሰተ ዋና ዋና ክስተቶች ምን እንደሆኑ ካጠናን በኋላ መጽሐፍ ቅዱስን ገልጠን በምናነብበት ጊዜ በምን አይነት መንፈስ ብሉይ ኪዳንን ማንበብ እንዳለብን፣ በምን አይነት መንፈስ ከብሉይ ኪዳን ዘመን በፊት የነበረውን የህይወት ጊዜ እንዴት ማንበብ እንዳለብን፣ እንደዚሁም ደግሞ በአዲስ ኪዳን አሁን የእግዚአብሔር ህይወት ከተገለጠ በኋላ ቅዱሳን የጻፉትን መጽሐፍ በምን አይነት መንፈስ ማንበብ እንዳለብን እንረዳለን ማለት ነው። ስለዚህ የመጀመሪያው ዘፍጥረት የሚለው ትምህርት ዓላማ የሰው ልጅ በምድር ላይ ከተፈጠረ ጊዜ አንስቶ እስካሁን ድረስ ባለፉት ዘመናት ሁሉ ውስጥ የተከሰቱ ዋና ዋና ክስተቶችን መመልከት ይሆናል ማለት ነው። የዚህ ጥናት ሁለተኛ ዓላማ ደግሞ አእምሮአችንን ማደስ ነው። ሰው አእምሮውን አድሶ እግዚአብሔር እንደሚያስብ ማሰብ እስካልጀመረ ድረስ እግዚአብሔር የሚኖረውን አይነት ኑሮ መኖር አይችልም። እግዚአብሔር ነገሮችን እንደሚመለከት መመልከት እስካልጀመርን ድረስ እግዚአብሔር ነገሮችን እንደሚያይ እግዚአብሔር ስለ ነገሮች የሚያስበውን አስተሳሰብ የራሳችን አስተሳሰብ እስካላደረግን ድረስ እግዚአብሔር የሚኖረውን ኑሮ መኖር አንችልም። አንድ ትልቅ እውነትና ጥበብ ልግለጽላችሁ። ዳግመኛ የተወለድን ሰዎች እግዚአብሔር የሚኖረውን አይነት ኑሮ በዕለት ተዕለት ኑሯችን የማንለማመድበት ምክንያት እግዚአብሔር ያንን ኑሮ እንዳንለማመድ ስለማይፈልግ ሳይሆን ወይንም እንዳንለማመድ ስለሚፈልግ ሳይሆን በእኛና በዚያ ኑሮ መካከል በህይወታችን ሊገለጥ በሚገባው በዛ ኑሮ እጅግ በጣም አስደሳች በሆነው ኑሮ መካከል ያለው አስተሳሰባችን ስለሆነ ነው። እግዚአብሔር በሚኖረው አይነት ኑሮና በእኛ መካከል ያለው አስተሳሰባችን ነው። ይህንን አስተሳሰባችንን እስካላደስን ድረስ እዚያ ኑሮ ውስጥ ገብተን በዚያ ኑሮ መደሰት አንችልም። ስለዚህ የዚህ ጥናት ሁለተኛው ዓላማ አእምሮአችንን ማደስ ነው ማለት ነው። ወደ ሮሜ መልእክት ምዕራፍ 12 ቁጥር 2 ላይ እንሂድ። የሐዋርያው ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 12 ቁጥር 2 እንደዚህ ይላል። የማነበው አዲሱን መደበኛ ትርጉም ነው። የቀድሞውን ትርጉም እያነበባችሁ ያላችሁ ሰዎች በጣም ጥሩ ነው። አንድ አይነት ገጽ ላይ ነው የምናርፈው። ይህ ቀለል ባለ አማርኛ የተተረጎመ ጽሑፍ ነው። እንደዚህ ይላል። መልካም ደስ የሚያሰኝ ፍጹም የሆነውን የእግዚአብሔርን ፈቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል። የቀድሞ ትርጉም በልባችሁ መታደስ ተለወጡ ይላል። ልብ በአማርኛ አእምሮ ማለት ነው፣ በቀድሞ አማርኛ ማለት ነው። ለምሳሌ የምንረሳ ሰዎች ልበቢሶች እንባላለን። ከዚህ ቀደም ወላጆቻችን እንዲህ ሳይሉን አልቀሩም። ለምን ይህን ነገር አልፈጸምክም? ረሳሁት። ልበቢስ። በረከት እኮ ልብ የለውም ከተባለ ይረሳል ማለት ነው፣ ወይንም አእምሮ ደካማ ነው ማለት ነው።
ስለዚህ በልባችሁ መታደስ ወይንም በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ሰው ሁሉ የሚያደርገውን ድርጊት የሚያደርገው የሚራመደውን እርምጃ የሚራመደው ልክ እንደተራመደው አድርጎ ስለሚያስብ ነው። በዚህ ስፍራ ሐዋርያው ጳውሎስ ምን ይላል? ይህ ዓለም ወይንም በዚህ ዓለም ውስጥ የሚኖሩ ሰዎች የሚመስሉትን ነገር የሚመስሉት ከአስተሳሰባቸው የተነሳ ነው ይላል። የነሱ አይነት አስተሳሰብ ካላችሁ እነሱ የሚያደርጉትን ነገር ከማድረግ ወደ ኋላ ማለት አትችሉም። ነገር ግን አስተሳሰባችሁ ቢታደስ፣ ዳግመኛ ለተወለዱ ሰዎች ነው የሚጽፈው፣ አስተውሉ። ዳግመኛ ስለተወለዱ ብቻ ይህንን ዓለም አይመስሉም ማለት አይደለም። አስተሳሰባቸው መታደስ ነበረበት። የሮም ክርስቲያኖች ልክ እግዚአብሔር እንደሚፈልጋቸው ለመራመድ ማለት ነው። ብዙ ሰዎች ወይንም አማኞች ይህ ዓለም የሚያደርገውን ነገር በግልጽ በሰው ፊት ላይ ያደርጉት ይችላሉ። ነገር ግን አስተሳሰባቸው እንደዚህ ዓለም ከሆነ ነገሮችን የሚመለከቱት ይህ ዓለም ነገሮችን እንደሚመለከት ከሆነ አስተሳሰባቸውን ካላደሱ እውነቴን ነው የምላችሁ በጓዳ ልክ ይህ ዓለም የሚያደርገውን ነገር ያደርጋሉ፣ በስውር ማለት ነው። ኃጢአት ይባላል ይህ ዓለም የሚያደርገው ነገር። ያ ደግሞ ለሞት ይዳርገናል። የኃጢአት ደሞዝ ወደድንም ጠላንም ሞት ነው። ስለዚህ አስተሳሰባችንን ብናድስ እግዚአብሔር እንደሚመላለስ መመላለስ እንችላለን። እግዚአብሔር እንደሚያስብ ብናስብ እግዚአብሔር እንደሚራመድ መራመድ እንችላለን። እግዚአብሔር ስለ ነገሮች የሚያስበውን ነገር ብናስብ እግዚአብሔር ነገሮችን ትሪት እንደሚያደርጋቸው ትሪት ማድረግ እንጀምራለን። እግዚአብሔር የሚያገኘውን ውጤት ወይንም ሪዛልት ከዚያ ነገር ውስጥ እናገኛለን ማለት ነው። ስለዚህ ዘፍጥረት የሚለው የዚህ ትምህርት ሁለተኛ ዓላማ አስተሳሰባችንን እንድናድስ መርዳት ነው። በምድር ላይ ከዚህ መጽሐፍ ቅዱስ ብለን ከምናውቀው ከእግዚአብሔር ቃል ውስጥ ከዚህ መጽሐፍ ውስጥ የወጡ እጅግ በጣም ብዙ አይነት ሃይማኖቶች አሉ። ምናልባት ዛሬ ይህንን የቴሌቪዥን ፕሮግራም እየተከታተላችሁ ያላችሁ ሰዎች በሃይማኖት ጥላ ስር ያላችሁ ሰዎች ልትሆኑ ትችላላችሁ። የተለያዩ ሃይማኖቶች አሉ። በግሌ የሃይማኖት ድርጅቶች ይመሰረቱ ዘንድ የእግዚአብሔር ፈቃድ አይደለም ብዬ አስባለሁ። ብዙዎቻችሁ በዚህ እንደምትስማሙ እርግጠኛ ነኝ። በሃይማኖት ጥላ ስር እንጠለል ዘንድ የእግዚአብሔር ፈቃድ ቢሆን ኖሮ ለሁላችንም አንድ አይነት ሃይማኖት በሰጠን ነበር። ነገር ግን ሃይማኖትን የፈጠሩት ሰዎች ናቸው። ይሄውም እንዴት ነው የተፈጠረው? መጽሐፍ ቅዱስ እግዚአብሔር ለሕይወት ይሆን ዘንድ የሰጠውን መጽሐፍ አነበቡ። እነሱ እንደመሰላቸው ተረጎሙት። ከዚያ በኋላ እነዚያን ሰዎች የሚያከብሯቸው ሰዎች ተከተሏቸው፣ ወይንም ደግሞ የተረጎሙትን ትርጓሜ ያመኑ ሰዎች ተከተሏቸው። ከዚያ በኋላ ሃይማኖቱ ተፈጠረ ማለት ነው። ሃይማኖት የሰፋው ደግሞ እንዴት ነው? በመወለድ ነው። ይሄውም እንዴት ነው? ለምሳሌ እኔ የሆነ ሃይማኖት ውስጥ ያሉ ቤተሰቦቼ ከወለዱኝ እማድገው በዛ ሃይማኖት ውስጥ ስር ታንጬ ነው ማለት ነው። ሃይማኖት ወደድንም ጠላንም የእግዚአብሔር ፈቃድ አይደለም። በሃይማኖት ጥላ ስር መጠለል የሰዎች መብት ነው። ያንን መብት በምንም አይነት መልኩ መጋፋት አልፈልግም። ባላችሁበት ሃይማኖት ውስጥ መቆየት ትችላላችሁ። ነገር ግን በዚህ ትምህርት ውስጥ በሃይማኖታችሁ ጥላ ስር ተጠለላችሁ ባላችሁበት ስፍራ ከምትማሩት ትምህርት ውጪ የሆነ ነገር ብናገር ወይንም ከዚያ ከምትማሩት ከምትከተሉት መርህ ተቃራኒ የሆነ ነገር ብናገር የምናገረውን ነገር ከመመርመራችሁ በፊት የስህተት ትምህርት ነው እንዳትሉት አስቀድሜ ያሳስባችኋለሁ። መርምራችሁ ውስጣችሁ ካለው ከእግዚአብሔር መንፈስ ጋር ተማክራችሁ ልክ ካልሆነ ነገሩን መጣል ትችላላችሁ። ነገር ግን በሰማችሁት ጊዜ በህይወታችሁ ውስጥ ከተለማመዳችሁት ትምህርት ጋር የሚጋጭ ሆኖ ብታገኙት ወዲያውኑ አትጥፉት። መጀመሪያ አላምጡት፣ አኝኩት። ትክክል ሆኖ ከተገኘ
ትክክል እንደሆነ ውሰዱት። በሃይማኖታችሁ ጥራ ስለሆናችሁ ሳላችሁ እኔ የምናገረው ነገር ወይንም እግዚአብሔር በውስጣችሁ ሆኖ በእኔ ውስጥ የሚያስተምራችሁ ነገር ትክክል ሆኖ ካገኛችሁ ተለማመዱት። በህይወታችሁ ውስጥ ይጠቅማችኋል። ከሰዎች ጋር መጨቃጨቅ የላችሁባችሁም፣ መከራከር የለባችሁም። በዚያው የሃይማኖት ጥላ ስር እንደተጠለላችሁ እግዚአብሔር የሚኖረውን አይነት ኑሮ መለማመድ ትችላላችሁ። ነገር ግን ከዚህ ቀደም ሰምታችሁት ከምታውቁት ነገር የተለየ ስለሆነ ብቻ ስህተት ነው ማለት አትችሉም። ወደ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 3 ላይ እንሂድና ምን ማለት እንደሆነ ላሳያችሁ። የስህተት ትምህርት ማለት ለመሆኑ ምን ማለት ነው? ከነበርንበት ሃይማኖት ከልጅነታችን ጀምሮ ከተማርነው አስተሳሰብ ልዩ የሆነ ነገር ሁሉ ስህተት ነው ወይ? ስህተት ትምህርትን በምንድን ነው የምንመዝነው? መጽሐፍ ቅዱስ የስህተት ትምህርትን እንዴት ነው የሚመዝነው የሚለውን በተቀሩኝ ጥቂት ደቂቃዎች መናገር እፈልጋለሁ። አንደኛ ጢሞቴዎስ ምዕራፍ 6 ከቁጥር 3 ጀምሮ እንደዚህ ይላል። ማንም የሐሰት ትምህርት ቢያስተምር ከጌታችን ከኢየሱስ ክርስቶስ ጤናማ ቃልና እውነተኛ መንፈሳዊነትን ከሚያጎለብት ትምህርት ጋር የማይስማማ ቢሆን ያ ሰው በትዕቢት ተወጥሯል፣ አንዳችም አያስተውልም። ማንም ይላል የሐሰት ትምህርት ቢያስተምር፣ በደንብ አስተውሉ። ከጌታችን ከኢየሱስ ክርስቶስ ጤናማ ቃልና እውነተኛ መንፈሳዊነትን ከሚያጎለብት ትምህርት ጋር የማይስማማ ቢሆን። እውነተኛ መንፈሳዊነት ማለት ከዚህ ቀደም እንደነገርኳችሁ እግዚአብሔርን መምሰል ማለት ነው። እግዚአብሔር መንፈስ ነው። የእውነት መንፈስ የእግዚአብሔር መንፈስ ነው። እውነተኛ መንፈሳዊነት እግዚአብሔርን መከተል ማለት ነው። እግዚአብሔር እንደሚራመድ መራመድ፣ እግዚአብሔር ነገሮችን እንደሚያደርግ ማድረግ፣ ውስጡ ባለን ባህሪ አማካኝነት እግዚአብሔርን መምሰል ማለት ነው። እስከ እግዚአብሔር ሙላት ሁሉ ልክ ደርሰን መሞላት ማለት ነው እውነተኛ መንፈሳዊነት። እውነተኛ መንፈሳዊነትን ወይንም እግዚአብሔር መምሰልን የማያስተምረን ትምህርት የቱንም ያህል ጣፋጭ ቢሆን የሐሰት ትምህርት እንደሆነ ሐዋርያው ጳውሎስ በዚህ ስፍራ ላይ ይናገራል። ትምህርቶቻችን ምን ያህል እግዚአብሔርን ለመምሰል የሚረዱ ትምህርቶች ናቸው? እንደ እግዚአብሔር ለማፍቀር ይረዱናል ወይ? እንደ እግዚአብሔር በታማኝነት ለመራመድ ይረዱናል ወይ? እንደ እግዚአብሔር ቅዱስ ለመሆን በኑሯችን እግዚአብሔር ቅዱስ እንደሆነ እግዚአብሔር ፍጹም እንደሆነ ፍጹማን እንድንሆን ይረዱናል ወይ? የምንማራቸው ትምህርቶች እግዚአብሔር እንደማይዋሽ እንዳንዋሽ እውነተኛ ሰዎች እንድንሆን ይረዳናል ወይ? እውነተኛ መንፈሳዊነት እግዚአብሔርን መምሰል ማለት ከሆነ እውነተኛ መንፈሳዊነትን የማያጎለብት ትምህርት ሁሉ የሐሰት ትምህርት ነው። ስለዚህ ከዚህ በኋላ ትምህርትን ትክክል ነው፣ ትክክል አይደለም፣ የሐሰት ትምህርት ነው ወይንም እውነተኛ ዶግማ ነው ብለን መመዘን ያለብን ባለንበት ወይንም ከዚህ ቀደም በተጠለልንበት ሃይማኖት ውስጥ በሰማነው ትምህርት ሳይሆን እግዚአብሔርን ለመምሰል ይረዳኛል ወይንስ አይረዳኝም በሚለው መሆን አለበት ማለት ነው። ስለዚህ መታደስ የሚገባው አይምሮ ወይንም ደግሞ መቀየር የሚገባው ዕውቀት ካለ በዚህ ትምህርት ውስጥ መቀየር ካለበት እንድትቀይሩት አበረታታችኋለሁ። ምክንያቱም ዓላማችን እግዚአብሔርን መምሰል ነው። ዓላማችን ወደ እውነተኛ መንፈሳዊነት የሚመራውን የእውነት ዕውቀት ማሳደግ ነው። ያንን ዕውቀት ለማሳደግ የግድ ወደ እውነተኛ መንፈሳዊነት የማይመራ ከዚህ ቀደም ምናልባት ሌላ ዕውቀት አይምሮአችን ውስጥ ካለ ያንን ዕውቀት ማፍረስ ያስፈልገናል። ያንን ዕውቀት በምንነቅልበት ጊዜ የሐሰት ትምህርት ነው በረከት የሚያስተምረው የሚል አስተሳሰብ ወደ ውስጣችን ሊመጣ ይችላል። ነገር ግን ይህንን መመዘን የሚገባን እውነተኛ መንፈሳዊነትን ለማጎልበት ይጠቅማል ወይንም አይጠቅምም በሚለው ነው ማለት ነው። የሚቀጥለው ሳምንት አምላክ በሚል ንዑስ ርዕስ ስር ዘፍጥረት በሚለው ርዕስ አምላክ በሚል ንዑስ ርዕስ ስር እመለሳለሁ። የሚቀጥለው ሳምንት እንዳያመልጣችሁ። እስካሁን ሳገለግላችሁ የነበርኩት በረከት ዮሴፍ ነኝ። እስከ ሳምንት፣ መልካም ሳምንት።